ተራራው አንተ ነህ። በብሪያና ዌስት። ራስን በራስ ከመጉዳት ወደ ራስን ማወቅ መቀየሪያ መንገዶችን ይጠቁማቸዋል። መግቢያ። ንቃተ ህሊና ሳብኮንሺየስ ማይንዳችንን በመረዳት ትልቅ ደረጃ እንድንደርስ ይረዳናል። ፍርሃታችሁና መጥፎ ልምዳችሁ ምርጥ የሆነውን የህይወት ጉዟችሁን እንዳትኖሩና እንዳትመሩ ሊከለክላችሁ ይችላል። ነገር ግን በሚያስደንቅ ሁኔታ እንዴት የምትፈልጉት ቦታ እንደምትደርሱም ያሳያችኋል። ጉዞው ተራራ እንደመውጣት ከባድ ነው። ፈተና የበዛበት፣ አለመመቸት እና ከራሳችሁ ጋር ሐቀኛ መሆንንም ይጠይቃል። ለውጥ ቀላል አይደለም። ነገር ግን አሉታዊ እንቅስቃሴያችሁን መለወጥና ራሳችሁን እንደምትፈልጉት አድርጋችሁ መቅረጽ ትችላላችሁ። በዚህ ቅልብጭ አጭር መጽሐፍ ውስጥ በጣም ብዙ ወደ ኋላ የሚያስቀራችሁን ልምዶችና ሐሳቦች እንድታውቁባቸው ይረዳችኋል። ይህንን በምታደርጉበት ጊዜ ደግሞ ከነዚህ አሉታዊ ባህሪዎቻችሁ ብዙ ነገር ትማራላችሁ። እንዲሁም ይህንን ዕውቀታችሁን ወደ አዎንታዊ አስተሳሰብ ትቀይሩታላችሁ። ይህንን ቅልብጭ ስታዳምጡ ተመሳሳይ ሁኔታዎችን ወይም ስሜቶችን ሕይወታችሁ ውስጥ ማግኘታችሁ አይቀርም። ታዲያ ይሄ በጣም መልካም ስሜት ነው። ምክንያቱም ከራሳችሁ ጋር ሐቀኛ ሆናችሁ ስትነጋገሩ እውነቱን የምታዩ ይሆናል። እውነታው ደግሞ በሕይወታችሁ ያለውን ትልቁን መሰናክል ትጋፈጡታላችሁ። መሰናክላችሁም ራሳችሁ ናችሁ። ተራራው የሚወክለው ይህንን ነው፣ ወደ ኋላ የሚጎትተንን ውስጣዊ ችግራችንን። ዌስት ተራራውን ለመውጣት የሚረዳንን ብዙ መንገዶች ትጠቁመናለች። መንገዱ የት እንደሚጀምርና የት እንደሚያበቃ፣ ሊገጥሙን የሚችሉን እንቅፋቶችና ማለፊያ መንገዳቸውንም ታሳየናለች። ሁሉንም መንገዶች ማየት ሊከብድ ይችላል። ነገር ግን እንዴት ተራራውን መውጣት እንደምትጀምሩና ሕይወታችሁን እንዴት እንደምትቀይሩ ይህ ቅልብጭ አጭር መጽሐፍ ያሳያችኋል።